ኢየሱስ ሲወለድ አይደለም ክርስቶስ የሆነው። ኢየሱስ ሲነሳ አይደለም ክርስቶስ የሆነው። ኢየሱስ በዘላለም ውስጥ የእግዚአብሔር ልጅ ነው። ቅድመ ዓለም በዓለም ሳይፈጠር አስቀድሞ ከአብ ያለ እናት ድህረ ዓለም በሥጋ ሲመጣ ከማርያም ያለ አባት የተወለደ ቃል ነው። እሱ እግዚአብሔር ነበረ። በትንሣኤ አይደለም እግዚአብሔር የሆነው፣ እግዚአብሔር ነበረ። ያ እግዚአብሔር ሁሉ በእርሱ ተፈጠረ። ከተፈጠረው አንዳች እንኳ ያለ እርሱ ምንም የተፈጠረ የለም። ያ ቃል ሥጋ ሆነ። ቃል ሥጋ ሆነ እንጂ ቃል አልሆነም። ቃል ነበረ መጀመሪያ። እርሱ ክርስቶስ ነበረ። ዓለም ሳይፈጠር አስቀድሞ እግዚአብሔር ይህንን ጸጋ በክርስቶስ ሰጥቶን ነበር ይላል። ያኔም በእግዚአብሔር ዕውቀት ውስጥ እሱ መሲህ ነው፣ እሱ ክርስቶስ ነው። አሁን ዝም ብዬ የመጣውን ንፋስ ለመመለስ አይደለም፣ እውነታ ነው። ዮሐንስ የጻፈልን ነው፣ ጳውሎስ የጻፈልን ነው፣ ወንጌሉና መልእክታት የጻፉልን ናቸው። ቆላሲስ የጻፈው ነው፣ ሮሜ የጻፈው ነው፣ ዕብራውያን የጻፈው ነው፣ መዝሙረ ዳዊት ውስጥ የተጻፈው ነው። አሁን አይደለም ሲነሳ፣ ያኔ ዳዊት 1000 ዓመት ቀድሞ አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ነው። ራሱ ኢየሱስ ያንን ጠቅሶ ስለ ክርስቶስ ምን ትላላችሁ? የማንስ ልጅ ነው ብሎ ጠየቀ። ሰዎቹ እንደሚሉን የሰው ልጅ ብቻ አረጉት። ግን የዳዊት ልጅ ብቻ ከሆነ ዳዊት እንዴት አምላኬ ብሎ ያኔ ጠራው ብሎ አላቸው። የሚመልስለት አልነበረም። ይህንን አሁን ያልኳችሁን ክርስቶስን በእርሱ ላይ ግን እንዳመናችሁ እርግጠኛ ነኝ። ስለዚህ ሁላችን የእግዚአብሔርን ልጅ በማመን ጥሩ ነው። እዚህ ላይ ሁሉም እኩል ነው። ግን በማመንና ማመን ለመዳን ይጠቅመናል። ግን ቀጥሎ የሚለው በማወቅ ወደሚገኝ አንድነት። ኦኬ፣ ጥያቄ በዚህ ጽሑፍ መሰረት ክርስቶስን ማመን ነው የሚቀድመው ማወቅ ነው የሚቀድመው? አቤት፣ ማመን ነው ማወቅ? ይኸው ጽፎታል። በማመንና ቀጥሎ ግን በማወቅ። ኦኬ፣ ለካ ስናምነው አውቀ ነው አይደል? ታዲያ ምኑን አውቀን ያመንነው? እሱን አውቀን ሳይሆን እሱ ያደረገልንን አውቀን ነው። ሞተልን፣ ተሰቅሎልሃል፣ ሞቶልሃል። ግን who is Jesus? በቃ ኢየሱስ ጌታ ነው። በቃ ያድናል ኢየሱስ። አየ፣ አናቀውም። ሳናቀው ነው ያመንነው። ማወቅ የሚመጣው በኋላ ላይ ነው። ያመንነው የምስራቹን ነው፣ እሱን ሳይሆን እሱ የሰራልን። ለኃጢአት ሞቷል፣ ለበደል ሞቷል፣ በእርሱ ብታምን ትድናለህ። ግን ይሄ ኢየሱስ ማን እንደሆነ እያወቅ የምትመጣው ነገ ነው። ኢግኖራንስ የሚባለው ነገር እዚህ ጋር የሚቆመው ነው። ያምናል፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው። ኢየሱስ ማን ነው? ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ። አያችሁ፣ ገና ያልደረስንበት ቦታ አለ። የክርስቶስ ሙላት፣ the fullness of Christ። እኛ የምናውቀው ያው ኢየሱስ ያድናል፣ አሜን ነው ወይ? ዛሬ በቃ አለቀ፣ ያንቺ ነገር ያንተ ነገር በቃ እስከ ዛሬ እምቢ ያለው ተከፈተ። ይሄ አይደል ክርስትናው? ስናስከፍት ሌላ የተዘጋ ሲመጣ ስናስከፍት እኮ ነው የሚያልቀው። መቼ ነው ወደ ክርስቶስ ሙላት የሙላቱ ልክ ወደሚሆን ሙላት እስክንደርስ ድረስ? ኢግኖራንስ የሚባለው ወይም አንዱ ያለማደግ የክርስትና የሕፃንነት ምልክት የሚባለው ስለ ክርስቶስ ያለን ዕውቀት አናሳ ሆኖ በክርስትና ዙሪያ ስላሉ ነገሮች ያሉን ዕውቀት ከፍተኛ ሲሆን፣ ኢግኖራንስ የሚባለው ወይንም ለማደግ አለመፈለግ ወይም ድንክነት። ዘሌዋውያን መጽሐፍ ላይ ድንክ ካህን አያገልግለኝ የለም ተማምረናል። ድንክ ምን ማለት ነው? ሕፃን ነው እንዴ? ድንክ አይደለም። ሕፃን ጥሩ ነው። ሕፃን በሕፃንነቱ ደስ ይላል። ግን እድሜው 30 40 ሆኖ በዛው ቁመት በዛው ሰውነት በዛው አስተሳሰብ ከቀረ ምን ይባላል? ድንክ ይባላል። ለዚህ ነው እግዚአብሔር ድንክ ካህን አያገልግለኝ ያለው። የማያድገው ማለት ነው። የማያድገው ማለት አያችሁ፣ በዚህ ንባብ ላይ ከፍተኛ ቃል ነው የተጠቀመው። በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን
የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ። ቅዱስ አባቶ ፕሊስ በኢየሱስ ስም አድርሰኝ። ፈልጋለሁ፣ በግሌ ልጆች ይፈልጋሉ። ጌታ ሆይ ያ ታላቅ ሐዋርያ ያቀሃል ብለን የገመትነው ሐዋርያ፣ ሶስተኛ ሰማይ ወሰድከው ሐዋርያ፣ ስላንተ ጠንቅቆ ያውቃል ያልነው ሐዋርያ እኔ ግን እርሱን እንደማቀው ገና አልቆጥርም ብሏል። ግን ቢቻለኝ አሁንም ላቀው ብሎ እንዳለ እንፈልጋለን። ፕሊስ እግዚአብሔር ስለ ኢየሱስ ብለህ ሁሉ እንደሚጨመርልን እናውቃለን። አባ ኢየሱስን ግለጥልኝ፣ ክርስቶስን ግለጥልኝ፣ ለልጆች ክርስቶስን ግለጥ። በቃ በቀረው ዘመን እሱን በማወቅ ወደ ሙላቱ ልክ እስክንደርስ ድረስ በማወቅ ሙላን። እባክህ ስለ ኢየሱስ ብለህ ስለ ስሙ ብለህ አሜን።